ቢፈጠር አይገላትም ለምን በቃ እንድትኖርለት ስለሚፈልግ ማለት ነው ግን የሚገላት ስለሚያፈቅራት ሳይሆን ስለሚቀና ነው አንዳንድ ሰዎች በጣም ከቀና ስለሚወዳት ነው ይላሉ አይደለም ወላሂ ስለሚወዳት አይደለም የሚቀናው ስለሚወዳት ሳይሆን ቅናት በሽታ ስላለበት ነው የቅናት በሽታ ያለበት ሰው በጣም ቅናት ኦቨር ከሆነ ከምን ላይ ይሄዳል ጸጥ ከማድረግ ላይ ይሄዳል ማለት ነው ቅናት ኦቨር ከሆነ ደግሞ ፍቅር የሚባል ይጠፋል በነገራችን ላይ በጣም ቅናቱ ምንም ነገር የማያንቀሳቀስ ከሆነ ማለት ነው በቃ ምንም ሴቷን አይወዳትም በቃ በራሱ እንትን ብቻ ነው የሚመረው ያቺ ሴት ምንም ነገር እንድታደርግ አይፈልግም በቃ ለምን አይምሮው ቅናት ስለተቀጣጠረው ማለት ነው ስለዚህ ከራስ አይደለም ከብዙ ነገር እንትሰማ ማለት ነው ቅናት በጣም ኦቨር ከሆነ ፍቅር አይደለም በጣም የሚቀናባችሁ ሰው ካለ ስለሚወዳችሁ ሳይሆን ማድረግ ስለሚፈልግ ነው እኔ ተጠንቀቁ ልክ ለምሳሌ አዩ አሁን ቅናት ነው እንደዚህ ሰውነቷን የበላት ማለት ነው እንጂ ሐሳብም አይደለም አታስብ ለምን እንደማፈልግ በጣም አግንቻትም ስላየዋትም በቃ ከአንድም ሁለቴ ስላገኘዋት በዚህ ማህል እኔ ስላየዋት ማለት ነው እኔ እሷ በቃ እኔና ሰይድ በቃ ሁሉ ጊዜ ዱዓ ነው የምታረገው እኔና ሰይድ እንዳንገናኝ ማለት ነው ከሰይድ ጋር የምታስመስለው ነገር ነው ግን እኔ ደግሞ ምንድነው ራሽን አበረታተሽ ባጭሩ ሰይድ እኔ ከልጆች ጋር ያለን ነገር አልፈልግም ከሚስት ጋር ያለን ነገር አልፈልግም እኔ አልችልም የምችል መስሎ ነበር አልችልም በይ ሰላም እንድታገኝ ለራስሽ ነው እኔ ለማንኛውም እንግዲህ ሰይድ ለኔ ማስጠንቀቂያ የሰጠበትን ቪዲዮ ወደ መጨረሻው ተዳርሰናል ማለት ነው እሱን እናያለን እኔም ለሰይድ እቺ እንደዚህ ሰይድ ከሀገር ወደ ሀገር ጥሏት እየሄደ ምመጣ ራሱ በምን ታሳድገኛለች ብሎ ተጠራጥሮ ነው እስቲ ዝም ብላ አንተ አካውንቴ ውስጥ ከተት አንቺ የምታስቢ ሆድሽ ውስጥ ባለው ልጅ ነው ስለኝ አለ እንደ ልጅ ጭንቅላሽ ልክ እንደሱ ነው የሚያስበው ከተትና ብር እንዴት እንደማይረጋ ብር ሲገባ ታርግጃለሽ እኔ ደግሞ ብር 3 ሚሊዮን 4 ሚሊዮን አካውንት ቢገባ ምትይ እዚህ ቀብረሽ ምትይ ይመስል እኔ አልቀብርም አንተ ተነስቼ ብሩ እንዳልጠይቅሽ በነገራችን ላይ እውነትሽ ነው ብር የማያመጣው ነገር የለም አንዳንዴ ፍቅር ብቻ ይበቃናል ማለት ፍቅር ምግብ አይሆንማ ካልበላችሁ ካልጠጣችሁ የተፈጥሮ ጉዳይ ነው ግዴታ መብላት ግዴታችሁ ነው ለዛ ፍቅር ብቻ ይበቃናል የሚበላ የሚጠጣ ባይኖርም በፍቅር እንጠግባለን የተረተረት ነው በዚህ ባንቺ ጋር መስማማለው ማለት ነው በፍቅር የሚጠግብ ሰው የለም ግን በልኩ ብር መውደድም እኮ አለው አይነት እኮ ማለት አንዳንዴ የለፋችሁበትን ገንዘብ ለፍታችሁበት አረ የራሱ ጉዳይ አትሉም ለምን ስለለፋችሁበት ማለት ነው የለፋችሁበትን ገንዘብ ለምን ከሌ ይበላዋል ለምን ከሌ ወስደዋል ያናዳችኋል በተለይ ደግሞ በቃ ከዜሮ ጀምራችሁ እስከ መጨረሻው ተጓዛችሁበት ገንዘብ ያንገባግባችኋል የራሳችሁን ብር ውደዱ የሰውም አትውደዱ ለሰውንም አትመኙ የራሳችሁንም አትስጡ እና ብር መውደድሽ አሪፍ ነው ግን ብር ከመውደድሽ ጋር በነገራችን ላይ እኮ ማለት በ100 በ200 በ300 ሺህ ሰው በትንሽ በ10 ሺህ ሊሆን ይችላል ተነስቶ ትልቅ ደረጃ ላይ የሚደርስ በጣም ብዙ ሰው ነው ያ ማለት ገንዘብ ስለሚወድ ነው ግን ያንቺና ወይም የዛ ሰው ገንዘብ አወዳደድ ያ ሰው ለፍቶ በራሱ ላይ ያገኘውን ገንዘብ ነው የሚወደው አንቺ ደግሞ ቁጭ ብለሽ የምታገኘውን ገንዘብ ነው የምትወጂው እሱ ነው እንጂ ገንዘብ አወዳደድሽ ነው የምወዳለው የማይወድ ሰው የለም ገንዘብ ቢኖረው ሌላ ጥያቄ ስለሆነ ሌላ ያሉት ነገር የለም እሱማ ብዙ ነገር ነው ያለው የሚባለው ግን ብቻ ያው እና አሁን የመጣሁት ትንሽ ከአዩ ጋር ይሄን ምስል ተጨዋወተን ብዙዎቻችሁ የሚጨንቃችሁን አላየም አላሰብክም በውስጥ በኩል ጭቅጭቅ ያርጋችሁ ስለሆነ ነው ጥቅም ፈልጋ ነው ምናምን ብር ፈልጋ ነው ትላላችሁ ብር ይጠፋል አብረን በልተን እናጠፋዋለን ትንሽ ብታገኝም ይጠፋል ያው ነው እና ስለ ልጅም ጠይቄያታለሁ ያለው ነገር መልሷም ይሄንን ይመስላል ስለዚህ አሁን የፈለኩት ሱመያ አሁን ወደ ሱመያ ልመለስና ጠይቄሽ ነበር የኑላ ልፋት እኔን ማድከም የፈለግሽው ለምንድን ነው የመን ነኛልሽ የመን መጣሁኝ ከዛ ተከትየሽ መጣሁኝ ፍለጋ ሮጠሽ መጣሽ ከና አዩ ጋርም የተፈጠረውን አየን ጀሚላም ጠፋች ተመለሰች እሱም አለፈ ሁሉም ነገር እና አንዋርም ከሚስቱ ተጣላ እሷም ሄደች ይሆነሽ ትሂድ ችግር የለውም ግን አንቺ ሐሳብሽ ምንድነው የምትፈልጊው ነገር ምንድነው ንገሪኝ አልኩሽ እኮ ልጆቼን አሳይኝ በቃ እንዴት አድርጌ የማይወሽ የመን ድረስ መጣው አላሳዝንሽም አንቺ
እሺ አንቺ ከኔ ጋር አትኑሪ አትኑሩ እና አንቺም እነሱም አትኑሩ። አንዴ ብቻ ሊያቸው ባካል ሊያቸው አንዴ ብቻ አንዋር ሲነካ አሳዝኑሽ። ምንድነው የምትፈልጊው? እሺ ከዚህ በላይ የምትፈልጊው ነገር ተናገሪ። አዩን የምትፈልጊው አሰርሻት የምትፈልጊውን አረግሽ። የምትፈልጊው ምንድነው ነው? ምንድነው የምትፈልጊው ከዚህ በላይ? ልጆቼ ለምን አታሳይኝ? የሆነ ነገር ፈልጋለሁ ብለሽ ተናገሪ። ዝም ብለሽ ይዘሽ መሮጥ እኮ ምንም እንትን አይልም። አሁንስ እኔ ራሴ እያመረርኩ ነው። ለኔ ክፈለኝ ባለችበት አሳድጄ ይዛል። እስካሁን ለሆነ አለስም ክፈለኝ እና ውድ ቤተሰቦች ሱመያም ንገሯት መከሯት። እና እንግዲህ ሰይድም እንደሰማችሁት ማለት ነው። እንግዲህ እኔ መሮኛል፣ ከዚህ በኋላ አልፈልግሽም፣ ባትፈልገኝም እኔ ለኔ ኖርማል ነው፣ ምንም ችግር የለውም። እኔ ሲፈጠር ፈልገኝ አላልኩም። እኔም በነፃነት የፈለኩበት ቦታ እሄዳለሁ ማለት ነው። በነገራችን ላይ እውነት ለመናገር እዚህ ጋር ቃል እኔ ጋር ናት፣ እኔ ጋር ነው እንግዲህ ያለችው ማለት ነው። ለጊዜው ከፈለክ ወንድምክም እንዳንተ ይውጣ ነው ይፈልጋት። ለማንኛውም ግን ቀልዱ ቀልድ ነው። ቃል እኔ ጋር ናት ያለችው። ያው ታውቃላችሁላችሁ ማለት ነው። መናገር አይጠበቅብኝም። ግን ባጭሩ እንግዲህ ሰይድም ለልጆች ከያዘንክ ትመስላለህ ማለት ነው። በተረፈ ግን ወደ ገደለው ስገባ ወደ መጨረሻው ይሄው እኔ ቃል ገባሁኝ በተመልካች ፊት በእናንተ ፊት ቃል ገብቻለሁ። ሰይድን ለማለት ቃል የምገባው አብሬ ለመኖር ምናምን ሳይሆን ከልጆቹ ጋር አገናኘዋለሁ። በቃ አገናኘዋለሁ ያልኩትን አሁን የምለውን በደንብ ካደረክ ማለት ነው። እኔ ምንም ማብራሪያ ምናምን እንገናኝና እንዘረግ እስካሁን እንገናኝና ላስረዳሽ ምናምን አልፈልግም። ለምን ሁሉ ነገር በተራቀቀበት ዘመን ልታጃጅልኝ እንዳፈልግ ማለት ነው። እስከዛሬ ድረስ ራሱ ቪዲዮ ላይ በመሃል ጠይቃለሁ። ያ ወንድ ልጅ የማን ነው? ሰይድ ልጁን ንገረኝ፣ የማን ነው? ግን አዩን ስታገባ የማን ነው? መናገር የከበደክ ምንድነው? በቃ ተናገር። አሁን ምንድነው መሰለ የምታደርገው ማለት ነው። በቃ ምንድነው የምትፈልገው አልከኝ አይደል? የምፈልገው ልንገር። ቀጥታ ልጅቷን ትደውልና ታስመርምረው፣ ዲኤንኤ ወስዳ ታስመርምረው፣ ወረቀት እዛ ታስመርምረው። እሷ እንኳን መግባት በእሷ እኔ ትግባ ምናምን እኔ ከሷ ምንም ጉዳይ የለኝም። ልጁ ይመርመር ጻሩ ማለት ነው። ካንተ ጋር ይመርመርና ቪዲዮ ተነስቶ ሲመረመር ደም ሲቀዳ ቪዲዮ ቀርጻ የተመረመረው ወረቀት ዲኤንኤ ሲወጣ ቀርጻ ምናምን ትላክልኝ። ላክና ልቀቀው ዩቲዩብ ላይ። የዛን ጊዜ ልጁ ያንተ ነው ወይስ የኔ አይደለም የሚለውን እናያለን። ንገራት እንደዚህ ብለህ አስመርምሩና ልጁን ቪዲዮ ቀርጸሽ ላኪልኝ። በጣም ቀላል ነው። ማንም ስትፈልግ ሰው ለጓደኞች ነፍሰው ነው የምታውቀው። እዛ በጓደኞች በፈለከው ሰው በማንም ይሁን ሙሉ ዋናው የምርመራ ወረቀቱን ነው ማለት ነው ፈልገው። ግን እዚህ ጋር እኔ ለማጭበርበር ብለክ ማለት ነው ወላሂ እኔ ለማጭበርበር የሆነ ሲስተም ብትሰራ ወይ የሆነ ፌክ ነገር ብትሰራ ምናምን እኔ መጀመሪያ ወረቀቱን ከማየቴ በፊት እኔ አንተ እንደዛ ብታረግ አንተም ሰው እንዳለ እኔም ሰው እንዳለ ታውቃለህ። ስለዚህ እኔም ያንተ ወረቀት ከደረሰ በኋላ ማለት ነው እኔ ዝም ብዬ ያንተ ወረቀት ስለደረሰ ነው ምናምን አለብ እኔም በማጣራበት መንገድ አጣራለሁ። ስለዚህ ይሄው ቃሌ ነው። አሁን በሆነ ነገር መተክ ዝም ብለህ እዚህ ላይ ዩቲዩብ ላይ ወጣ ማለት ነው ነገሩን አታንዛዘው። ሪከርድ እዚህ ጋር ወጣ ሌላ ቪዲዮ ምናምን ችግር የለውም እሱ እንገናኝና ምናምን እንዳትለይ። በቃ ባጭሩ አስመርምር። በቃ በጣም አጭር እንትን ነው። ምንም እኔንም አንተም የማያዳግመን ማለት ነው። ታስመርምረዋለክ። ልጅክ አይደለም ልጅክ ነው። በቃ ይሄንን ብቻ ነው ማወቅ ፈልገው። ከመጀመሪያ ጀምሮ በየቪዲዮ ማራሱ እያወራው ነበር። ሳይዶ ልጅክ የማን ነው ዝም አዩን ገና ሲያገባ ነው ሳይዶ እንደዚህ የተባለ መስሎ ችግር የለውም እሱ ምናምን ያለ ቀለል በጣም አቅሎት ማለት ነው። እኔ ደግሞ እኔን ስለናካይ ማለት ነው እሱ ነገር ከአዩ ጋር ብቻ በላይ ግብግብ ያደረገኝ የልጁ ጉዳይ ነው። በቃ ሰላሜን ነው ሰው በዛሬ ደግሞ የጀሚላ ታናሽ ነው። ስለዚህ ልጁን ጉዳይ አጣራ። የልጁን ጉዳይ ሳታጣራ እዚህ ላይ ወጥ ተዝባዝንከ ቪዲዮ ሰርታ ምናምን እንደዚህ ወጥቶ እንደዚህ ወርዶ ምናምን እንዳትለይ። ቀጥታ ልጁን
ደውለህ እዚህ ቁጭ ባልክበት ልጁን አስመርምር፣ ውጤቱን ንገረኝ። የዛን ጊዜ ልጆችክን ይኸው ቃል ገብቻለሁ፣ ቃሌን አላጥፍም፣ መጥቼ የትም ቦታ አዲስ አበባ ብትመጣ አዳማ ነይም ካልከኝ እመጣለሁ፣ ምንም ችግር የለውም። በቃ ምንም ሳልፈራ እኔ ህግ ባለበት ሀገር እውነትክን ነው እኮ ጀማ መሯሯጥ ህግ ባለበት ሀገር አልሯሯጥም። ልጆቼ የፈለገው ነገር ይሁን በዚህ እድሜያቸው እኔ ካንተ ጋር ምናምን ለፖሊስ ጣቢያ አልመላለስም ብዬ ነው እንጂ የትኛውም ህግ ልጆችን ላንተ እንደማይፈቅድልህ አውቃለሁ፣ በዚህ እድሜያቸው ማለት ነው። እኔም ከዚህ በኋላ መሮኛል፣ እንደፈለኩኝ መውጣት ስፈልግ አዳማ በፈለኩ ሰዓት መጥቼ መሄድ እፈልጋለሁ። የፈለኩት ቦታ እኔ ልጆቼ ቤተሰብ አውቀው እንዲያድጉ ፈልጋለሁ። ቤተሰቦች ጋር መጥቼ ለምን ቤተሰቦች እኔን ስለሚወዱ ልጆቹን እናያቸው። ልጆቹን በጣም ነው የሚወዷቸው ማለት እህቶቹ በቃ እንዴት እንደሚሳሱላቸው ማለት ነው ልጆች እና እነሱም እንደፈለጉ እህቶች ልጆቹን እንዲያገኙ ሰኪ ራሱ እህቴ ጋር ሂጂ ከሌ ጋር ሂጂ ተገናኝ እንጂ ምናምን እያለችኝ በቃ እነሱ አታራርቂያቸው ይገናኙ ከልጆቹ ጋር ይጫወቱ እያለችኝ ነው። ስለዚህ እኔም በነፃነት ቤተሰቦች ጋር እየሄድኩኝ ልጆችን ይዤ እነሱ ጋር እንዲጫወቱ አንተም ስትፈልግ እዛ መተህ እንድታገኛቸው ስለማልፈልግ እኔም ከዚህ በኋላ መሯሯጥ ስለማልፈልግ ወደዛ ማለት ነው። ይሄን ነገር ቋጭልኝ፣ እንደምቋጨው ተስፋ አድርጋለሁ። እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።